የጨለማ ስራ እነሱ ቤት ውስጥ ማኒፌስት የሚያደርገው የሚገለጠው እኛ ጋር ከመጣችሁ ከዛ ህይወት ስላወጣን በክርስቶስ አምነን ስለዳንን በብርሃን ነው የምንመላለሰው። በእኛ ህይወት የሚታየው የመንፈስ ፍሬዎች ናቸው። በእኛ ህይወት ላይ የሚገልጡ በእኛ ህይወት እያንዳንዱ ነገር እያፈራ የምታየው አፍርቶ ምናምን ነገር ገኖ የምታየው ነገር በጠቅላላ እሱ የመንፈስ ፍሬ ነው። በክርስቶስ በማመን ለእኛ የተቆጠረልን ማለት ነው። ክብር ለእግዚአብሔር ይሁን። ስለዚህ ወንድሞቼ እናቶቼ ቅድም ያነበብኩላችሁ ክፍል ኤፌሶን ምዕራፍ 2 ከቁጥር 1 ጀምሮ ያለው ሐሳብ በነበር የምናወራው ታሪክ እሱ ኦርቶዶክሶችን በደንብ አድርጎ ነው የሚገልጠው። እኔ ሁሉ ጊዜ እላለሁ ኦርቶዶክስ እና ሙስሊም ምንም ልዩነት የላቸው፣ የአንድ ሳንቲም ሁለት ገጽታ ናቸው። እዛም እንግዲህ እንደምታውቁት ወረቀት ተቀደደ ምናምን ነገር ከተባለ እያንዳንዱ ብድግ ብሎ ካልገደልኩ የሚል ነገር ሴፍ የመምዘዝ አባጆች የሚገቡት በጨለማው ስላለ ሰው ወንድሞቼ ኦርቶዶክሳውያን ዛሬም አረፈደም እነግራችኋለሁ። በህይወት እስካላችሁ ድረስ ብቻ ነው የእናንተን የዘላለምን ዕጣ ፈንታ የምትወስኑት። ዛሬ ቢሆንላችሁ የነፍሳችሁን አዳኝ የሆነውን ጌታችን ኢየሱስ ክርስቶስን ብትቀበሉ ትድናላችሁ፣ ከእግዚአብሔር ቁጣ ታመልጣላችሁ፣ ወደ እግዚአብሔር መንግስት በሙላት መግባትን ታገኛላችሁ። ክብር ለእግዚአብሔር ይሁን። ወዳችኋለሁ፣ በጣም ወዳቸው። ማይ ፋሚሊ ኢን ዘ ሃውስ አለ ብራዘር፣ ማይ ፋሚሊ ኢን ዘ ሃውስ። ዳግሻዬ የተወደድከው ወንድማችን ወንድምየው ኤርማያ አባኮ እንኳን ደህና መጣ። ሰላም ይሁን። ዳግሻዬ ሴቷ ዳግሻዬ ትላለ። ቢናያ ሁላችሁንም እንኳን ደህና መጣችሁ። እንግዲህ ወንድምየውን በትልቁ ላድርገው። እኔ አይፈቀድም እዚህ ቤት በትልቁ ቤካ አይፈቀድም። እንደዚህ ይሆናል። እሺ ታብታብ ኮፕሊንክ አድርጉ። ዛሬ ቶፒካችን ኦርቶዶክስ ክርስቲያን ናቸው የሚል ጥያቄ ነው። ወንድሞች ሰላም በሉ እስቲ። እህቶች ነው የሚቀድም እኮ በቃ ሌዲስ ፈርስት ለጅብ ብቻ ሆነ እንደረታው ተው ቤካት ሰላም ለእናንተ የሆነ ወንድሞች እህቶች፣ ታች ያላችሁ ታፕታፕ ሼር የምታረጉ ላይ ያላችሁ ወገኖች፣ ቤካዬ፣ ኤርሚ፣ ዳጊ እንግዲህ እንደተቀመጣችሁት ነው። ሰላምዬ፣ ብራዊት፣ ቢኒ፣ በምኒ እታች ያላችሁ ወገኖች ጌታ ኢየሱስ ዘመናችሁን ይባርክ፣ ጸጋና ሰላም ይብዛላችሁ አለን። እንግዲህ ያው ታፕታፕና ሼር እያደረግን እንቀጥላለን። ተባረኩልኝ። አሜን። ኤርሚያ ሰላም ብለን እስቲ ኦቦሌሳ ወንድምነት ቴንክ ዩ ወንድምነት፣ እንዴት ነህ? ቤካዬ አለው ነበር በገነጋዱ ሲናዱ ሲንጀሪ በጣም ቴንክ ዩ ተባረክ። ቤካዬ ጸጋ ይብዛልህ። ዳግሻዬ ሰላም፣ የትየው ብራዊት፣ እንደዚሁም ባሚ በአምላክ ሌሎችም የተቀራችሁ ወገኖች ሁሉ በጌታችን በኢየሱስ ክርስቶስ ስም ሁላችሁንም ሰላም ብያለሁ። እግዚአብሔር ይባረክ። እንደገና ጌታ ደግሞ ይህንን ቀን ጨምሮልን የምሕረቱና የቸርነቱን ብዛት አብዝቶልን ተገናኝተናል። የመገናኘታችን ምክንያቱ ጌታ ኢየሱስ ነው። ቤተሰብ ያደረገን በእግዚአብሔር መንግስት ውስጥ በደሙ ነው እና ስንገናኝ የምናደርገው መዝሙር 107 ቁጥር 2 ላይ ያለው ብቻ ለማድረግ ነው አይደል? በእያንዳንዱ ቀን ብንገናኝ እኛ ቤት ይሄን ልናደርግ ነው የምንመጣው። መዝሙር 107 ቁጥር 2 ማነው ስፖስት የሚያደርገው? መዝሙር 107 ቁጥር 2 መዝሙር 107 ቁጥር 2 ኮሜንትም ላይ ታስቀምጡት ትችላላችሁ። በየትኛውም ጊዜ የትኛውም ቦታ የትኛውም ሰዓት እኛ የወንጌል አማኞች ጴንጤዎች ስንገናኝ መዝሙር 107 ቁጥር 2 ምን ይላል? አብረን እንድናነበው ብዬ ነው። ቴንክ ዩ። በቃ ቴንክ ዩ ቢኒያው
ቢኒያ ወንድምነት እሱ ነው መጀመሪያ ፖስት ያደረገው። ከዛ እሺ ኤርሚ ቻይልድ ኦፍ ጋድ እግዚአብሔር ልጅ ኦኬ። ያው እዚህ በሙሉ ፖስት አድርገውታል። ምን ይላል? እግዚአብሔር ያዳናቸው ከጠላቶቻቸው እጅ ያዳናቸው ይናገሩ ይላል። እግዚአብሔር ያዳናቸው ያው ጠላቶቻቸው እጅ ያዳናቸው ይናገሩ። ምን በጎነቱን አዳኝነቱን